እግዚአብሔር የተመሰገነ ይሁን። ያው እግዚአብሔር ረድቶኛል። ጭንቀት ላይ ነበርኩ በጣም ዘንድሮ ያው እሞታለሁ እንጂ ሐሳብም አልነበረኝም እተርፋለሁ የለም እና አዳሩን በቃ እንዲሁ ብዬ አድሬ በቃ እሁድ ነበረ ቅዳሜ አዳር እንደዚህ ብዬ መጣሁ። ከዛ ቅዳሜ እሁድ እዚህ መጣሁኝና ያው ነብዩ አትሞችም እሺ ምንም አትሆኝም በሰላም ትወልጃለሽ በሰላም ተርፋያለሽ አለኝና ወደ ቤት ሄድኩኝ። ወደ ቤት ብዙም ቀን ሳልቆይ እጅግ የደም መፍሰስ አጋጠመኝ ቤት ምንም እንዲያልኩኝ የወንድሙ አምላክ እግዚአብሔር አንተ ምንም አትሆኝም ብለኛላ ምንም አልሆንም እሺ አሁን ሐኪም ቤትም አልሄድም ብዬ በ16 ያው ምጥም ሳይጀምረኝ ማለት ነው። ከዛ ተነሳሁ ማታ ላይ ዘይት እዚህ ወሰድኩት ነበረ ሰውነቴን ተቀባባሁት ደሙ ቆመ። ልክ ደሙ ቆያለ ከዚህ ውድ ተጸልየሽ እኔ ትንቢት ከዚህ ከተናገሩ ምንም አትሆንም በሰላም ትገለገያለሽ ካልሽ በኋላ ወደ ቤት ደም መፍሰስ ጀመረ። በ16 ትንሽ ቆይቼ ከዛም በኋላ በ16 ላይ ነው ማታ ላይ 4 ሰዓት ላይ ያው በቃ እቤት ገብተናል ቁጭ ብለን ያው ሱቅ እስኪዘጋ ምን እስከሚል ቁጭ ብለናል። ያው አክስቴ ማለች ከዛ ቁጭ እንዳልን ዝም ብሎ የደም መፍሰስ ጀመረ በኃይል ማለት ነው። በጣም የሚያስደነግጥ ነው በጣም በቃ ከባድ። ከዛ እነሱ በጣም ደነገጡ። እሱን በቃ እሱን እየጠበቅን ነበር መጣ። ሲመጣ ይሄ ደም መፍሰስ ቤት ውስጥ ከባድ። ከዛ እንዲህ አልኳቸው እኔ ምንም አልሆንም ቃል ወጥቷል ምንም ስለማይሆን በቃ ከዛ ልክ ይሄ ማቀፊያ ያስቀመጥኩበት ከዘይቱ አስቀምጨዋለሁ ሻንጣው ላይ ሐኪም ቤት ይዤ የሚሄደው ላይ ማለት ነው። ከዛ ልክ ጓዳ ውስጥ ገባሁና ዘይቱ ሰውነቴን ተቀባባሁት። ከዛ በቃ ሞዴስ መጠቀም ጀመርኩ እውነት። ከዛ የመጨረሻ እንዲያ የወንድሙ አምላክ እግዚአብሔር ተናግረሃልና አታሳፍርም እኔንም አታሳፍረኝም ወዴትም አትልከኝም በሰላም ወልዳለሁ ብዬ በቃ ወጣ። አምፖላስ ልጥራስ ላይ አጠራል ገና ነኝ እኔ ምጥ አልጀመረኝ አሁን የነሱ መጫወቻ አልሆንም። ከዛ በቃ ለሊቱ ነጋ ልክ 5 ሰዓት ሲሆን ምጥ ጀመረኝ።